ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ለማታውቁኝ ሻምበል እባላለሁ። የቴክኖሎጂ ምስል እየሰራሁ እገኛለሁ። አሁን አንድ አጠር ያለች ምስል አዘጋጅቻለሁ። እንሂድ። ባለፈ ፌስቡክ ከፕሌይ ስቶር አውርደን ጭነን እስከዛ ደርሰን ነበር። አሁን ደግሞ እንዴት ብለን ክሬት እናደርጋለን የሚል እንሰራለን ማለት ነው። ክሬት ኒው አካውንት የምትላለች እሷ አንድ ጊዜ ክሊክ እናደርጋታለን። እንደገና ክሬት ኒው አካውንት የሚላለች እዚህ ጋር ክሊክ እናደርጋታለን። ፈርስት ኔም ይላል። ሻምበል ብዬዋለሁ በራሴ ኢትዮጵያን ብዬዋለሁ። የየራሳችሁ የተመቻችሁ ስም ትሞሉታላችሁ ማለት ነው። ከዛ ኔክስት የሚላለ ዋት ኢዝ ዩር ዴት ኦፍ ብሪዝ ይላል። የተወለድክበት ቀን ማለት ነው። ከዛ የተወለድንበት እንሞላዋለን። የየራሳችን ማለት ነው። እንደፈለጋችሁ ነው የምትሞሉት። ይሄ ሴት እለዋለሁ ስንሞላ ማለት ነው። ይሄ በኢትዮጵያውያን እንዳይሆን መጠንቀቅ አለብን። ምክንያቱም ይሄ በአውሮፓ አቆጣጠር ነው የሚሞላው። በእርግጥ ይጨምራሉ። 25 አሉ፣ እኛ 18 አለን። የ8 ዓመት ጭማር አለ። ስለዚህ እድሜ ደግሞ ውስጥ ላይ ገብታ ሪፖርት አድርገህ ነው የምትቀይረው እንጂ በቀላል የሚቀየር አይደለም ውስጥ ላይ ማለት ነው። ከዛ ኔክስት እንለዋለን። ዋት ኢዝ ዩር ጀንደር ይላል። ሜል እለዋለሁ። ከዛ ኔክስት የሚል አለ። ዋት ኢዝ ዩር ፎን ናምበር ይላል። ከዛ አለው ላይ ቱ አክሰስ ዩር ኮንታክትስ ይላል። ስልክ ቁጥር አክሰስ ማድረግ ይፈቀድልኝ ነው የሚለው። አለው እለዋለሁ። ስልክ ያስገባለሁ። በኢሜይላችንም መክፈት እንደሚቻል እዚህ ጋር አለላችሁ። ሳይን አፕ ዊዝ ኢሜይል አድረስ የሚል አለ። አሁን እኔ በስልክ ነው መረጥኩት። እናንተ ደግሞ በፈለጋችሁ መምረጥ ትችላላችሁ። ከዛ ኔክስት እለዋለሁ። ፓስወርድ ክሬት አድርግ ይለኛል። አሁን የፈለግኩበት ፓስወርድ ነው ክሬት ማድረግለት። ኔክስት እለዋለሁ። ሴቭ ሎጊን ኢንፎ እዚህ ጋር ፓስወርድ ሴት አድርጌያለሁ። አሁን ብቻ ነው ሴት ያደረኩት ፓስወርዴ ማለት ነው። ሴቭ ፓስወርድ ካደረኩት ዝም ብዬ ሞባይል ከፍቼ ፌስቡክ ላይ ሲገባ አውቶማቲክ ነው የሚገባው። ፓስወርድ አይጠይቀኝም፣ ዝም ብሎ ነው የሚገባው። ይሄ ደግሞ ምን ችግር አለበት መሰላችሁ? አንደኛ ፓስወርዳችን እንረሳዋለን። ለምሳሌ ፌስቡክ ሞባይላችን ከጠፋች እንጠቀም አንችልም። ችግሩ እሱ ነው። ታችኛው ኖት ነው የሚላለ ኖት ነው ካልኩ ደግሞ ይሄ ፓስወርድ ሎግ አውት ብዬ ወጥቼ እንደገና ሲገባ ራሱ ይጠይቀኛል። ፓስወርድ እንዲያስታውስ ያግዘኛል ማለት ነው። ስለዚህ እንደፈለጋችሁ ማድረግ ትችላላችሁ። ነገር ግን ተመራጭ የሚሆነው ኖትና ብለን ብናልፍ ነው። ኖትና ብዬዋለሁ። አግሪ ቱ ፌስቡክስ ተርምስ ኤንድ ፖሊሲስ የፌስቡክ ህጎችና ደንቦች ትስማማለህ ነው የሚለው። አግሪ እለዋለሁ። ኮንፈርሜሽን ኮድ በስልክ ላይ በምን ይላክ ነው። አሁን ወደ ስልክ ይላካል። በምን ይላክልህ የሚል አለ። እኔ አሁን በዛ የተከፈተ ዋትስአፕም የለኝም። ዋትስአፕ ያለላችሁ በዛ ስልክ የተከፈተ ዋትስአፕ መላክ ይቻላል። በስልክ ቁጥር ተደውለም መድረስ ይቻላል። ሴንድ ኮድ ቪያ ኤስኤምኤስ የሚል አለ። በኤስኤምኤስም ክሬት ማድረግ ይቻላል። ስለዚህ ኤስኤምኤስ መርጫለሁ። እንደፈለጋችሁ ማድረግም ትችላላችሁ። ይሄም ከዛ ኮንቲኒ ይለዋለሁ። ኢንተር ዘ ኮንፈርሜሽን ኮድ ይላል። ኮድ ይላክልሃል ወደ ስልክህ ላይ እና እሱ አስገባ። ካስገባህ ኔክስት ነው የምንለው ማለት ነው። አሁን ትንሽ እንጠብቀዋለን፣ ምክንያቱም 5 ዲጂት ኮድ ይላክልናል ወደ ስልካችን። በቀጥታ በኤስኤምኤስ ልመጣ አልቻለም። እየጠበቅት ነው፣ ልመጣ አልቻለም። ስለዚህ አሁን አማራጮች አሉ። አይ ዶንት ጌት ዘ ኮድ ሲለው ሪሰንድ ብደረግባቸው ያመጣልሃል። አንደኛ ሪሰንድ ኮድ ቱ ኤስኤምኤስ ይላል።
ሴንድ ኮድ ቱ ዋትስአፕ ይላል። ኮንፍርም ባይ ፎን ኮል ይላል። ቼንጅ ሞባይል ናምበር ይላል። ምክንያቱም በዛ ስልክ ስላልመጣ ስልክም ቀየረ መቀበል ይችላለሁ። ኮንፍርም ባይ ኢሜይል እለዋለሁ። አሁን ፈጥኖ መምጣት የምችለው ኢሜይል ነው። ኢሜይል ላስገባለት፣ ምክንያቱም በቀላሉ መጣ አልቻለም። አሁን ኔክስት እለዋለሁ ኢሜይል ላይ ማለት ነው። አሁን ኢሜይል ይመጣል። ኢሜይል ወዲያው ይገባል። አሁን ኢሜይል የገባልኝ ቁጥር እዚህ ጋር ላስቀምጠው። ይህ ነው ቁጥሩ። አሁን ኔክስት ምትላለች፣ ኔክስት ላታለሁ። ከዛ አድ ፒክቸር ይላል ፕሮፋይል ላይ አድ ፒክቸር ስኪፕ እለዋለሁ። ፌስቡክ ኢዝ ቤተር ዊዝ ፍሬንድስ ይላል ስኪፕ። ከዛ አድ ፍሬንድ ምን ምችሉ መጀመሪያ መጥቶልናል። አሁን ስኪፕ እለዋለሁ። ቀጣይ በሌላ ቪዲዮ ስለሚያሳችሁ ማለት ነው። ከዛ ዱ ዩ ዋንት ቱ ስኪፕ ዚስ አድስ ያ ስኪፕ እለዋለሁ አለው ኖቲፊኬሽን እንዲቀበል። አሁን ፌስቡክ ገብቻለሁ። ቀጣይ ደግሞ የሚቀሩ ነገር እያየን እንሄዳለን ማለት ነው። ምስሉን ከተመቻችሁ ላይክ፣ ወንድሜ እህቴ ጓደኛዬን ሊያልፋችሁ አይገባም ካላችሁ ሼር፣ ለቀጣይ ካንተ የምንለቀቁ ምስሎች መከታተል እፈልጋለሁ ካላችሁ ደግሞ በሰዓቱ እንድደርሳችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ስላያችሁልን አመሰግናለሁ።